በአንድ ቀን በሚሊዮኖች የሚቆጠሩ ሰዎች በድንገት ከምድር ላይ ያለምንም ምልክት ጠፍተዋል። እናም የዜና ማሰራጫዎች ስለ ሰዎች መጥፋት በስፋት ዘገቡ። መጥፋቶቹ በድንገት የተከሰቱ ቢሆንም ብዙ ማስጠንቀቂያዎች ነበሩ። ይሁን እንጂ ከፍተኛ ደረጃ ያላቸው ፖለቲከኞች የእግዚአብሔርን ኃልወት ይክዳሉ። እናም ሌላው ሁሉ ሰው መጽሐፍ ቅዱስ ሰዎችን ስለመነጠቅ ለረጅም ጊዜ ሲያስጠነቅቅ እንደነበረ ለማስታወስ ፈቃደኛም አይደሉም። ከባዕድ ሴራዎች እስካልተገለጹ የተፈጥሮ ክስተቶች ድረስ የተለያዩ ንድፈ ሐሳቦች ቀርበዋል። በዚህ ጊዜ ጆናታን የተባለ ሰው ትልቁን የመረጃ መረብ ኤደንን ለመግዛትና ለአዲስ ሃይማኖት ቤተ መቅደስ ለመገንባት ይወስናል። በዓለም ዙሪያ የወንጀል መጠኖች እየጨመሩ መምጣታቸውንም ቀጥለዋል። ቤተሰቦቻቸውን ካጡ ሰዎች አንዱ የሆነው አብራሪ ራልፎርድ ስቲል ሬይ ሙሉ በሙሉ ብቻውን ቀርቷል። ባለቤቱ አይሪን ወደ እግዚአብሔር እንዴት ልትመራው እንደሞከረችና ወደ ኒው ጄኔሬሽን ቤተክርስቲያን አገልግሎት እንደወሰደችው ያስታውሳል። ነገር ግን ተከታይ ለመሆን አልወሰነም። ሁሉም ነገር የተቀየረው በ9 ኪሎ ሜትር ከፍታ ላይ በበረራ መካከል እያለ አንዳንዶቹ መንገደኞች ከአውሮፕላኑ ላይ በድንገት ሲጠፉ ነበረ። ያኔ ነው አይሪን የነገረችው ምጽአት መፈጸሙን የተገነዘበው። አሁን ሬይ ባለቤቱንና ልጁን በጣም ይናፍቃቸዋል። እናም በምጽአት ቀን ማመንም ይፈልጋል። አንድ ቀን ጋዜጠኛው ባክ ስለመነጠቅ አንድ ፕሮግራም በቀጥታ ስርጭት እያስተላለፈ ነበረ። በቅርቡ በዓለም አሰቃቂ ወንጀሎች ውስጥ ከፍተኛ ጭማሪ ታይቷል። እናም ባለሙያዎች እየተባባሰ እንደሚሄድ ይተነብያሉ። እንግዳው ዶክተር ይህንን የክፋት ወረርሽኝ እየመረመሩ ነው። እናም ለሰዎች ስለተነገረው ሁለተኛው የመጥፋት ማዕበል እየመጣ መሆኑን አጥብቀው ይናገራሉ። ይህ መረጃ በኮምፒውተር የተገኘ ቢሆንም ባክ መረጃው ከየት እንደመጣ በትክክል የሚጠይቁ ጥያቄዎችን መጠየቅ እንደጀመረ ፕሮግራሙ ይቋረጣል። በተመሳሳይ ጊዜ ሬይ በቤቱ ውስጥ ለልጁ ክሎ ወደ ሥራ ለመመለስ እንደወሰነ ይነግራታል። ይህ በእንዲህ እንዳለ የተበሳጨው ባክ የቀጥታ ሾውን በትክክል ማን እንዲቋረጥ እንዳደረገ ለማወቅ ይሞክራል። እናም አለቃውን ስቲቭ ለማግኘት ይሄዳል። በመንገድ ላይ የካሜራ ባለሙያው ቆም ብሎ ይቅርታ ይጠይቃል። በአስተዳደሩ ውሳኔ ጣልቃ ሊገባም እንደማይችል ይነግረዋል። ባክ ስለ አመጣጡ ለማብራራት ሳይሞክር ፍርሃትን የሚዘሩትን ወደ ትዕይንቱ እንዳይገቡ በቀላሉ አይሆንም ማለት እንደሚችል ስቲቭን ያስታውሰዋል። ብዙ ሰዎች የሚወዷቸውን አጥተዋል። ምን እንደተፈጠረ መረዳት ያስፈልጋቸዋል እንጂ አስፈራሪ ታሪኮች አይደሉም በማለት ይመልስለታል። በዚያ ጊዜ የስቲቭ ጸሐፊ የሮማኒያ የቀድሞ አምባሳደር የሆኑት ኒኮላይ ካርፓቲያ የተባሉ ግለሰብ የተባበሩት መንግስታት ድርጅት አዲሱ ዋና ጸሐፊ ሆነው እንደተሾሙ የሚገልጽ ጽሑፍ አቀረበች። ነገር ግን ስቲቭ ምንም ፍላጎት የለውም። ባክ እንደታዘዘው ካላደረገ የእሱን ሾው እንዲቋረጥ እንደሚያደርገው ያስፈራራዋል። የተናደደው ባክ ጥሎት ይወጣል። ይህ በእንዲህ እንዳለ ክሎ የጠፋውን ወንድሟን እያሰበች የጥፋተኝነት ስሜት ይሰማታል። በሌላ በኩል ባክ የኒኮላን ዓለም መንግስታት አንድ ዓለም አቀፍ መንግስት እንዲፈጥሩ የሚጠይቅበትን ንግግር እየተመለከተ ነበር። ከዚያ በኋላ ባክ ለጓደኛው ድሪክ ይደውልለታል። ድሪክ ጉዳዩን በተናጠል ገለልተኛ በሆነ ቦታ ላይ መወያየት እንደሚሻ ይጠቁመዋል። ይህ በእንዲህ እንዳለ ክሎ ወንድሟ ባለበት ክፍል እንድትገባ ጌታ ኢየሱስን የምትለምንበትን ህልም እያየች ነበረ። እሱ ራሱን ይነቀንቃል፣ አይሆንም እንደማለት። እናም እሷ በሩን በከንቱ ማንኳኳታን ትቀጥላለች። በዚህ መሃል አባቷ ቀሰቀሳት። ሁሉም ሰው የተፈጠረውን ነገር ለመቋቋም እየተቸገረ ነበረ። ነገር ግን አይሪን ሁልጊዜ ስለ ወደፊቱ እንዲያስቡ ትጠይቃቸው ነበረ። በዚያ ጊዜ ድሪክ አንድ የትንታኔ ድርጅት ያልተጠበቀ መረጃ ለተባበሩት መንግስታት እየሰጠ መሆኑንና በአስቂኝ የዳሰሳ ጥናት አቅራቢ ሪፖርተሮችም እየቀረበ ነበረ። እውነታው ግን ስለጠፉት ሰዎች ቁጥርም ሆነ ማንነት ምንም አይነት ጠንካራ መረጃ የላቸውም። በመሰረቱ እነሱ ራሳቸው ቀውስ እየፈጠሩ እንደሆነ ያሳያል። ድሪክ በርካታ ኮርፖሬሽኖች ዓለምን እንዴት እንደሚቆጣጠሩ የሚያሳይ ግልጽ ካርታ አሳየው። 15 የቴሌቪዥን ቻናሎች፣ 120 የራዲዮ ጣቢያዎች፣ 300 ጋዜጦችና ፋርማሲቲካል ኩባንያዎችም ጭምር። ከእነርሱ መካከል የስቲቭ ፕላንከር ስም ይታያል። ምንም እንኳን ባክ የቴሌቪዥን ስቱዲዮ የሚመራው በታዋቂ ሥራ ፈጣሪዎች ቤተሰብ እንደሆነ እርግጠኛ ቢሆንም ድሬክ ማንም ይህንን ቤተሰብ አይቶ እንደማያውቅ ያስታውሳል። ስቶንጋል ኩባንያዎቹን ይዟል እና ለዓመታት ዓለም አቀፍ ውህደትን ማስጀመርን ይገፋፋ ነበረ። ባክ ራሱ በመጥፋቱ ወቅት አውሮፕላን ላይ ነበረ። በዛም ወቅት አንዲት ቆንጅዬ ሴት ጋር ተዋውቋል። ከክሎን ጋር የተነሳውን ፎቶም ያሳየዋል። ድሪክ ወደ አንድ ክፍል ይወስደውና በዚያ በካዝና ውስጥ ደህንነቱ በተጠበቀ ቦታ ባዘጋጀው ቦታ በፓስወርድ የተቆለፈ ሃርድ ዲስክ ይዞ ይወጣል። ይህም የሲምፕሰን ቤተሰብን ተከታታይ ሲትኮም አንድ ምዕራፍ ይዟል። በኋላ ክሎ ባክን ለማግኘት ትሄዳለች። እሱም ስለ ድሪክ ግኝት ይነግራታል። እናም የዚያ አካል መሆን እንደማ
እንደማይፈልግም አምኗል። እሱ በእውነታው መንገድ ለሰዎች እውነቱን እየነገራቸው እንደሆነ ያስብ ነበር። ነገር ግን መጠቀሚያ እንደሆነም አውቋል። በዚያው ሰዓት ሁሉም ሰው በየስልኩ ላይ ሁለተኛው የመጥፋት ማዕበል መጀመሩን የሚያሳውቅ መልእክት ይቀበላል። ባክ ወደ ስቱዲዮ በፍጥነት በመሄድ ቢያንስ አንድ ምስክር ለማግኘት እንደገና ይሞክራል። እንግዶቹ የመጥፋቶቹን ክስተት በቅድመ ታሪክ ጊዜ እንኳን ሊከሰቱ ይችሉ እንደነበር የሚገልጹ የተለያዩ ምንጮችን ይጠቅሳሉ። ነገር ግን አሁንም ስለ ምጽአት ምንም አይነት የተረጋገጠ መረጃ የለም በማለት ይከራከራሉ። ከዚያም ባክ ሚሊዮኖችን እየተከታተሉት ያሉትን አዳዲስ ቴክኖሎጂዎች ሊሆኑ እንደሚችሉ ይጠቁማል። ያን ጊዜ ስቶጋን ንግግር የሚያደርግበትና አዲስ ስጋትን ለመከላከል ሁሉም ሰው እንዲተባበር የሚጠይቅበትን የተባበሩት መንግስታት ጉባኤ መጀመሩን የሚገልጽ መልእክት ያስተላልፋል። ታላቁ ዳግም ማስጀመር ስለተጀመረ ብዙ አገሮች ይከስማሉ፣ ሌሎች ደግሞ ወደ ድህነት ይገባሉ። ስለዚህ የተባበሩት መንግስታት የሳይንስ ሊቅ ሮዘንስዋገን በነጻነት ለአንድ መንግስት እንዲጠቀምበት የሰጠውን ነጠላ የክፍያ ስርዓት የሆነውን ኤደንን አጽድቋል። ባክ ከስቶጋን ጋር በቀጥታ ይገናኛል። እናም የመጀመሪያው ነገር በመካከለኛው ምስራቅ ሰላም ማስፈን እንደሆነ አምኗል። በኋላ ባክ ስለ ስቲቭ ሁለተኛው ማዕበል ዶክተር ካንድኬር እንደተነበዩት በትክክል እንደተከሰተ ይጠቁማል። እሱም ስለ አደጋዎች አስፈሪ ዘዴዎችን በመጠቀም ለአንድ መንግስት ከሚሟገቱት ጋር እየተባበረ እንደሆነ ታወቀ። ይሁን እንጂ ባክ የሁለተኛው ገጽታ እውነታ ማረጋገጥ የሚችል አንድም ሰው አላገኘም። 90% የሚሆነው መረጃ ከስቶጋን ድርጅት የሚመጣ ነው። አለቃው ስቲቭ ባክን ይህንን ግኝት ለተመልካቾች ከመናገር ይከለክለዋል። ይህ በእንዲህ እንዳለ ሬይ የባለቤቱን ስልክ ፈትሾ መጽሐፍ ቅዱስ አገኘ። ነገር ግን በሚገርም ሁኔታ በፍለጋው ላይ በሰርች ኢንጂኑ ላይ ስለ ምጽአት ምንም ምዕራፎችን ማግኘት አልቻለም። የኒው ሆፕ ቤተክርስቲያን አካውንትም ታግዷል። እናም የፓስተሩ ቁጥር ከኮንታክት ሊስት ላይም ጠፍቷል። ሰውየው ወደ ቤተክርስቲያን ህንጻ ይሄዳል እና የተቆለፉ በሮችና የተሰበሩ መስኮቶችን ያገኛል። የጎልፍ መጫወቻ ዱላን እንደ መከላከያ የያዘው ሬይ በኋላ በር በኩል ገብቶ በፈራረሰው መቅደስ ውስጥ ፓስተሩን ያገኘዋል። በተመሳሳይ ጊዜ ክሎ በአንድ ወንበዴ ጥቃት ይደርስባታል። ቦርሳዋን ለማስጣልም ችላለች። ነገር ግን በትግሉ ጊዜ እጇ ላይ ቆስላለች። ዕቃዎቿን እየሰበሰበች ሬይ በአሁኑ ጊዜ ጥቃት በደረሰበት ወቅት የቆሰለውን ፓስተር እየረዳ የሚገኝበትን የሆፕ ቤተክርስቲያንን በራሪ ጽሑፍ ታገኛለች። ፓስተሩ መጥፋቶቹ በእውነት ምጽአት እንደሆነና መነጠቅ መሆኑንም እርግጠኛ ነው። ስለዚህ የሬይ ሚስትና ልጅ ደህና ናቸው። ፓስተሩ ጉዳዩን እንዲያጠናቅቅ ሬይን እዚያው እንዲተወው ይጠይቀዋል። ይህ በእንዲህ እንዳለ ክሎ ቁስሏን ለመታከም ከዶክተር ጓደኛዋ እርዳታ ለማግኘት ትሄዳለች። ከዚያም ልትሞት የደረሰች ታካሚ ጋራ ትተዋወቃለች። ሬይ በበኩሉ ሳይንሳዊ መሰረት ለማግኘት እየሞከረ ነው። ፓስተሩ ስህተቱን ጠቁሟል። መጽሐፍ ቅዱስ በእስራኤልና በጠላቶቿ መካከል ስለ 7 ዓመት ሰላም ይናገራል። እናም በዚያ ጊዜ የክርስቶስ ተቃዋሚ ይገለጣል። ሐሰተኛው ክርስቶስ ሰውን ለማታለል ይመጣል። ፓስተሩ ራሱ በእውነት ይህንን ነገር ሁሉ ፈጽሞ እንዳላመነ አምኗል። ስለዚህ እሱም መጽሐፍ ቅዱስ አስቀድሞ እንደተነበየው የሐሰት አስተማሪ ነበር። በኋላም ለሬይ ስለሚቀሩት ሰዎች የተዘጋጀውን ቪዲዮ ይሰጠዋል። ይህ በእንዲህ እንዳለ ዶክተሯና በሽተኛዋ እናቷ በሙሉ ልቧ ስላመነች ክሎም የሆነውን ነገር እውነታውን ተቀብላ በእግዚአብሔር እንድታምን ለማሳመን ይሞክራሉ። ክሎ አሁንም ጉዳዩን መረዳት አልቻለችም። ሬይ ሰባኪው የጳውሎስ መልእክት ለቆሮንቶስ ሰዎች በላከው ደብዳቤን በማስታወስ ስለመነጠቅ ተናግሮ ጌታን እንድናምን እንደተማጸነ የሚያስታውስበትን ስብከት ማዳመጡን ቀጠለ። ፓስተሩ ሬይን ተቀላቀለ። ከዛም ለመጀመሪያ ጊዜ በእውነተኛ ግንዛቤ መጸለይ ጀመረ። ይህ እንዲህ እንዳለ ድሪክ ፓስወርዱ ባይኖረውም ወደ ኤደን ዋና አገልግሎት ለመግባት ይሞክራል። በድንገት ምን እየሰራ እንደሆነ የሚያውቅና ፓስወርዱን የሚሰጠው ካልታወቀ ሰው የጽሑፍ መልእክት ይደርሰዋል። ድሪክ ወደ ሲስተሙ ይገባል። የሬይ የቀድሞ የሥራ ባልደረባ በሁለቱ መካከል የተጀመረውን የፍቅር ግንኙነት ለማስቀጠል ተስፋ በማድረግ ትመጣለች። አሁን በተባበሩት መንግስታት ውስጥ ልትሰራ ነው እና ለሬይ መልካም ነገር ለመናገር ዝግጁ ነች። ነገር ግን እርሱ እምቢ አለ። ስለ ምጽአት ቀን እርግጠኛ ነውና ኢየሱስን ተቀብሏል። ሴትየቱ ስለ እግዚአብሔር አንድም ቃል መስማት ሳትፈልግ ጥላው ትሄዳለች። ድሬክ ለባክ ኤደን እጅግ በጣም ብዙ መረጃዎች እንደያዘና በግልጽ አንድ ሰው ለዓለም ለማሳየት አቅዷል ይለዋል። ይህ በእንዲህ እንዳለ ኒኮላይ ካርፓቲያ ወደ ተባበሩት መንግስታት ደረሰ። እናም በህዝብ አስደሳች አቀባበል እየተደረገለት መሆኑን በቴሌቪዥን እየተዘገበ ነበር። ባክ ወደ ድሪክ ይሄዳል። እሱም ከፋይናንሻል ስርዓት በተጨማሪ ኤደን ባዮሜትሪክስ እና ማህበራዊ መገለጫዎችን እንደሚከታተል ያሳየዋል። ኤደንን የሚቆጣጠር ሁሉም መሰረታዊ የምግብ ግዢዎችን ጨምሮ መላውን ዓለም ይቆጣጠራል እና ፓስወርዱን የላከው ሰው
ድሪክ ወደ ብርሃን አውጥቶ ለዓለም ሁሉ እንዲገልጣቸው መረጃውን ሙሉ በሙሉ ለማስረከብ ፈቃደኛ እንደሆነ ያምናል። ድሪክ ቃለ መጠይቁን ራሱ ለመስጠት ሐሳብ ያቀርባል። ስለዚህ ቢታሰርም ባክ እውነቱን ለሰው ልጆች መግለጥ ይፈልጋል። በኋላ ጋዜጠኛው ለረዳቱ አንድ ፍጹም አስደማሚ ነገር እንዳገኘ ይናዘዛል። ከሥራ ባልደረቦቹ አንዷ ለአስተዳደሩ ከመደወሏ በፊት ጽሑፎቹን ፎቶግራፍ እያነሳቻቸው መሆኗን አላወቀም ነበር። ይህ በእንዲህ እንዳለ ሬይ ክሎ ወደ ቤተ ክርስቲያን እንድትሄድ ለማሳመን ይሞክራል። ነገር ግን እሷ እምቢ አለች። የታመመችው ሴት ሰምታ ወደ ፓስተሩ እንድትወሰድ ትጠይቃለች። በቴሌቪዥን ጣቢያው ቢሮ ውስጥ አለቃው ስቲቭ ባክን ከሥራ እንደተባረረ ይነግረዋል። ይህ በእንዲህ እንዳለ ሬይ በቤተ ክርስቲያን ውስጥ ሁሉንም ነገር የሚያብራሩ በራሪ ወረቀቶችን የያዙ ሳጥኖችን ያገኛል። በዚያ ጊዜ ሴቶቹ በክሎ ታጅበው ከፓስተሩ ለመስማት ዝግጁ ሆነው ገቡ። በሌላኛው ትዕይንት ድሪክ በኮዱ ውስጥ 3 ቀናትን የሚያሳይ መስመር ይጠቁማል። የመጀመሪያው መጥፋት ቀን፣ የሁለተኛው ማዕበል መጀመሪያና ከ3ኛው ቀን በኋላ። ነገር ግን ኮዱ ራሱ ከረጅም ጊዜ በፊት የተጻፈ ነው። የኤደን መስራች መጥፋቱ ከመጀመሩ በፊት ሁሉንም ነገር ያውቅ እንደነበረ ታወቀ። ባክ እንደገና በሁለተኛው ማዕበል ውስጥ የሚወዷቸውን ሰዎች ያጡ ሰዎችን ለማግኘት ይሞክራል። ድሪክ 3 ሰዎችን ወደ ሲስተሙ እንዲያስገባ ጠየቀው። ነገር ግን እነዚያ ሰዎች እንደሌሉ ለማወቅ ተገደደ። ከዚያም ፓስወርዱን የላከላቸውን ሰው ለማግኘት ወሰኑ። ባክ የካሜራ ባለሙያውን መሳሪያዎቹን በመጫን ያግዘዋል። ድሪክ ደግሞ ሻንጣዎቹን በውስጥ ሆኖ ያስተካክላል። እናም በዚህ ቅጽበት በዕቃ መጫኛ ውስጥ ቲክ ቲክ እያለ የሚጮህ የቦምብ ድምፅ ይሰማና ጓደኞቹን ለማስጠንቀቅ ይጮሃል። ፍንዳታው ወዲያው ተከስቶ ድሪክ በፍንዳታው ሞተ። ይህ በእንዲህ እንዳለ ፓስተሩ ለክሎ በእግዚአብሔር የማያምኑ ሰዎች በመጥፋቱ ወቅት ለምን አብረው ጠፉ ለሚለው ጥያቄዋ መልስ ሲሰጥ ኢየሱስ ለተከታዮቹ ስለዚህ ጉዳይ አስጠንቅቋል በማለት ያብራራል። መዳረሻውን ለማግኘትና ከአደናጋሪ ነገሮች ለመጠበቅ መጸለይ አስፈላጊ ነው፣ ምክንያቱም ከቀሩት ግማሾቹ ይሞታሉ። ፓስተሩ ከመጽሐፍ ቅዱስ ስለመነጠቅ የሚናገሩ ጥቅሶችን ያሳያታል። እናም በድንገት ክሎ ትሄዳለች። በተመሳሳይ ጊዜ ስቶጋንና ሮዘን ፕሮጀክታቸውን እንዲደግፍ ይጠይቁታል። ነገር ግን ያለ እነርሱ ሁሉም ነገር በተቃና ሁኔታ እየተካሄደ ነው ብሎ እርግጠኛ ነው። በቤተ ክርስቲያን ውስጥ ፓስተሩ የፍርድ ቀን እየመጣ እንደሆነና በዛ መሃል በ7 ዓመት ጊዜ ውስጥ የክርስቶስ ተቃዋሚ ራሱን አምላክሌም ብሎ ሊያውጅና መላውን ዓለም ሊያሳመን እንደሚመጣ ያስታውሳል። ይህ በእንዲህ እንዳለ ክሎ ወደ መቃብር ትሄዳለች እና ባክ ወደ ድሪክ ሚስጥራዊ ክፍል ይሄዳል። ከዚያም ላፕቶፑን ያገኛል። በዚያው ቅጽበት የደህንነት አባላት ባክን ለመያዝ ይሞክራሉ። ወደ ቆሻሻ መጣያ ውስጥ ለመደበቅም ይገደዳል። ስለጠፋባቸው የተበሳጨው አንደኛው ፖሊስ ወደ ቆሻሻ መጣያው ሲተኩስ ላፕቶፑን መታው። በሌላኛው ትዕይንት ስቶጋን ኒኮላይን ተተኪው አድርጎ እንደመረጠው ይነግረዋል። ባክ ከካሜራ ኦፕሬተሩ መልእክት ደረሰው። የፌዴራል ወኪሎቹ ስቱዲዮን እያፈራረሱ ነው እና የባክ ረዳት በመታጠቢያው ገንዳ ውስጥ ሰምጣለች። ይህ በእንዲህ እንዳለ ዶክተሯ ሬይን ጥቂት ጥያቄዎችን ጠየቀችው። የእሷ ባለቤትና የእሱ ሚስት እውነተኛ አማኞች ነበሩ። ታዲያ ሬይ ለምን በዚያ ጊዜ አላመንክም ብላ ትጠይቀዋለች። በቀላሉ ትኩረት የለሽና ሞኝ ነበርኩ ብሎ ይመልስላታል። ነገር ግን አሁን በመጨረሻ የባለቤቱን የእምነት ጥሪ ተቀብሏል። ያ ማለት ከነጥርጣሬው ወደ ክርስቶስ መሄድን መርጧል። ማድረግ ያለብሽ አሁኑኑ እያንኳኳ ላለው ጌታ በሩን መክፈት ብቻ ነው ብሎ ይላታል። በኋላ ላይ ባክ ክሎንን እናቷ የተቀበረችበት መቃብር ላይ ያገኛታል። ሁለቱ የሬሳ ሳጥኑን ከፍተው ልብስ ብቻ ያገኛሉ። ይህም ስለመነጠቅና እግዚአብሔር ስለመኖሩ የማይካድ ማስረጃ ነበረ። የጉባኤው አባላት ወደ ተሰበሰቡበት ቤተክርስቲያን ሄዳሉ። ነገር ግን ባክ ለማመን ፈቃደኛ አይደለም። ክሎ ከአባቷ ጎን ትቆማለች። ከዚያም ጋዜጠኛው ለሮዘን ደውሎ ኤደን የተባለው የማህበራዊ ሚዲያ ተቋም ለራሱ ዓላማ በመጠቀም ስቶጋልን ስላደረገው ነገር ሁሉ ይነግረዋል። ሳይንቲስቱ ወደ ኒኮላ ይሄድና ኒኮላ ባክን ይዘው እንዲመጡ ይጠይቃል። በዚህ ጊዜ ሬይ በመጽሐፍ ቅዱስ ጥናት ላይ የተመሰረቱ ግንኙነቶችን ለባክ ያሳያል። ባክ እነዚያን ንድፈ ሐሳቦች ያጣጥላል። ነገር ግን በድንገት የኤደን ፓስወርድ ሆኖ የተገኘው ሐረግ ያስታውሰውና የራእዩን ንድፍ መመርመር ይጀምራል። የኤደን ቤተ መቅደስን ለመገንባት ለእስራኤል ሰላማዊ መፍትሄ መገኘት አለበት፣ ይህም ስቶጋን እየመራው ካልሆነ የማይጨበጥ ነገር ነው የሚል ሐሳብም አለው። ስለዚህም እርሱ የክርስቶስ ተቃዋሚ ነው ማለት ነው። ኤደን ምን እንደያዘ አይቷል። እናም የዛ ተቋም ባለቤት የሆነ ሁሉ በዓለም ሁሉ ላይ ስልጣን እንደሚይዝ ይገነዘባል። ባክ ከክሎ መስቀል ተቀብሎ ይሄዳል። በጠዋቱ ባክ ሮዘርን ያገኘዋል። እሱም ለረጅም ጊዜ በቤተ መቅደሱ ተራራ ላይ ቤተ መቅደስ ለመገንባት አልሞ እንደነበረ ገልጿል። ለዚህ ነው በስቶል አቅርቦት በጣም የተደሰተው። ባክ ስለ መጀመሪያው የ7 ዓመት የሰላም ስምምነት ሰምቶ እንደተነሳሳ ይገነዘባል። ከዚያም ከእግዚአብሔር ምሕረትንና በትክክለኛው መንገድ እንዲመራው ጠየቀ። የካሜራ ኦፕሬተሩን ጠርቶ እርዳታውን ይጠይቀዋል። ወደ ተባበሩት መንግስታት ድርጅት አመሩ።
እዚያም ባክ ስቶጋንን በዓለም ላይ ያለውን ገንዘብ በሙሉ ለመያዝ ብቻ ሳይሆን ዓለምን ወደ ቴክኖክራሲያዊ ትስስር ውስጥ ለመክተት እያቀደ መሆኑን ይደርስበታል። ይህንን የሰማው ኒኮላይ ቀጥሎ ምን ሊፈጠር እንደሚችል አምኗል። ከዚያም አንድ የደህንነት ጥበቃ መስሎ በዚያ ከተገኘ ሰው ላይ ሽጉጥ ወስዶ ሁሉንም ለመግደል ይሞክራል። ያን ጊዜ ኒኮላይ ሽጉጡን አንስቶ ሮዘርቪያግንና ስቶጋን ላይ ይተኩሳል። ሌላ ሁሉ ግድያውን በፍጹም መረጋጋት እየተከታተለ ኒኮላይ የስልጣን መሪነቱን ወደ ራሱ መውሰድ እንዳለበት ይናገራል። ከዚያ በኋላ ሰዎቹ እየተሯሯጡ ቦታውን ለቀው ይወጣሉ። ጋዜጠኛው ካሜራ ኦፕሬተሩን እንዲያግዘው ጠየቀና ኦፕሬተሩ ወደ መኪናው በመግባት ባክ ከሌላ ቦታ የሚልከውን ቀረጻ ማሰራጨት ጀመረ። ኒኮላይ ጋዜጣዊ መግለጫውን ጀመረ። ነገር ግን በድንገት ስክሪኑ ተቋርጦ ባክ ስለሚጠበቁት መጥፋቶች የተባበሩት መንግስታት ዋና ጸሐፊ የሚናገረውን ውድቅ በማድረግ እውነተኛው ታሪክ ያቀርባል። የፖለቲከኞቹን ውሸት ለዓለም ከማጋለጡ በፊት የደህንነት አባላት ባክን ለመያዝ ይሯሯጣሉ። ነገር ግን ስልኩን ብቻ ያገኙታል። ባክ ለማምለጥ ችሎ ወደ አየር ማረፊያው ይደርሳል። ከዚያም ሬይ፣ ክሎና ፓስተሩ አውሮፕላን ላይ ያሳፍሩታል። አውሮፕላኑ በከተማው ላይ ሲበር ፓስተሩ የሁለተኛውን መነጠቅ ገና 7 ዓመት እንደሚቀረው ከመንገር ተቆጥበዋል። እነዚያ ዓመታት በሰው ልጅ ታሪክ ውስጥ በጣም የከፉ ይሆናሉ። አውሮፕላኑ በከተማው ላይ እየበረረ የኒው ጄኔሬሽን ቸርች በራሪ ጽሑፎችን ወደ መሬት ይጥላል። ሰዎችም አንስተው ያነቧቸዋል። ፊልሙም በዚሁ ይጠናቀቃል። ማራናታ፣ አሜን። ጌታ ኢየሱስ ሆይ ቶሎና